ዛሬ ማለትም ዕለተ ሐሙስ እንግዲህ መስከረም 15 የተሰሙ አጫጭር ስፖርታዊ መረጃዎችን ላስቃኛችሁ ወደ እናንተ መጥቻለሁ ማለት ነው። የሰሜን ለንደኑ ክለብ አርሰናል ወደ ፖርት ቬል አቅንቶ የሶስተኛው ዙር የካራቦ ካፕ ጨዋታ በትላንትናው ዕለት ምሽት 4 ሰዓት ላይ ያካሄደ ሲሆን በዚህም ጨዋታ አዲሱ ፈራሚ ኤብሬቺዜ በትላንትናው ዕለት የጎል አካውንቱን መክፈት የቻለበት ምሽት ሆነዋል። በትላንትናው ዕለት በ8ኛው ደቂቃ አርሰናልን ቀዳሚ ያደረገች ግብ በማስቆጠር እንግዲህ ኤብሬቺዜ የጎል አካውንቱን ሀብሎ መክፈት የቻለበት ምሽት ሆነዋል። ሌላኛው ለማደኛው አጥቂ እንደዚሁ ሊያንድሮ ትሮሳርድ ተቀይሮ በመግባት ለአርሰናል ሁለተኛውን ግብ በማስቆጠር እንግዲህ ቡድኑ 2-0 በሆነ ውጤት በማሸነፍ እንግዲህ አርሰናል ወደ ቀጣዩ ዙር ማለፉን አረጋግጧል። በቀጣዩ ዙር ደግሞ በአራተኛው ዙር ከብራይተን ኤንድ ሆቭ አልቢዮን ጋር ኤምሬት ስታዲየም ላይ የሚገናኙ ይሆናል። ሌሎች ጨዋታዎችን በትላንትናው ዕለት በርከት ብለው እየተካሄዱ ሲሆን ማንቸስተር ሲቲም እንደዚሁ ተጋጣሚውን ሲያሸንፍ፣ ቸልሲም በተመሳሳይ ተጋጣሚውን አሸንፎ ወደ አራተኛው ዙር ማለፉን አረጋግጧል። ቶትንሃም ስፐርስም እንደዚሁ ተጋጣሚውን በማሸነፍ ወደ አራተኛው ዙር የተቀላቀሉ ቡድኖች ሆነዋል። እንደዚሁ አጫጭር ስፖርታዊ መረጃዎች እንዲደርሳችሁ የፕላስ ምልክቱን መጫናችሁን እንዳትረሱ። ይመቻችሁ። ገነር ሳፊ ጉዴ ባባይ